ከእንቅልፋችን እንደዚህ ነቃን። እንግዲህ ሲያ አይናችን ትንሽ ብለር ሆኗል። እንግዲህ እዛ ጋር ቀጀላው ጀለሴ ተኝታለች ማለት ነው እንደምታዩት። ከስር ደግሞ ዘግሬት ኦፍ አቢ ያለ እንግዲህ እንደዚህ ይመስላል ዶርማችን ባጭሩ። እንግዲህ የምታውቁታላችሁ ጎረቤት የረበሸን የተነሳ ነው። ኤኒዌይስ ትንሽ ካፌ ነገር ዝናብ አለች እንደምታዩት። እንግዲህ ቀናችን እንዲያምር አልጋችንን በማንጠፍ ነው የምንጀምረው። እንደምታዩት ብጥብጥ ብላለች። ኤኒዌይስ እቺን ጣጣ እናደርጋለን በሰከንድ ውስጥ። አውትፊት ተለበሰለት። ትንሽ ዱብ እንበል ብለን ቀናችንን እንጀምር ነው። ይሄ ስፓት ግቢ ውስጥ ነው እንግዲህ እንደምታዩት። እንግዲህ በዱብ ጀምረናል ማለት ነው። እንግዲህ ቀናችን በቀላል ነገር አይደለም የሚጀምረው እንደምትመለከቱት። ኤኒዌይስ እስከ መጨረሻው ድረስ አብራችሁ ተከታተሉ። እንግዲህ ጋይስ ቁርስ ሻይ በዳቦ ነበረ። እንግዲህ ያው በሻይ በዳቦ አሉ እንደዛ ስፖርት እና መኮሮኒ ምናምን ተልም ብለን የለም መኮሮኒ ፓስታ ምናምን ብቻ ፕላን ቢ ማስቀመጣችን አሪፍ ነገር ሆኖልናል። አሁን አይተናል። የለም መኮሮኒ ሳምንት ነው መኮሮኒ በጊዜ ብትሄድ አሪፍ ነበር አይደለም? መኮሮኒ እንትን ፓስታ ራሱ ዮ ጋይስ እንግዲህ አሁን ፈተና ስለደረሰ በጠዋቱ ላይብረሪ ገብተናል ማለት ነው። እንግዲህ እንደምትመለከቱት ህዝቤ እየቸከለች ነው። እስቲ እኛም እናስመስል ብለን ትንሽ የጻፍናትን ኖት ጠቅ እናደርጋለን። ኤኒዌይስ ላይብረሪ 1-2 ሰዓት ደቃለን ማለት ነው። እንግዲህ ዛሬ የዴይሊ ሞርኒንግ ሩቲናችን ይሄንን ይመስላል ማለት ነው። በቀጣይ ቪዲዮ እንገናኛለን። አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ቻው።